ስቶሪ ታይም ፓርት 1 ሰላም ቃል እንዴት ነሽ? ባለፈው ስቶሪ ታይም ልጀምር ነው ስላልሽኝ የኔን ታሪክ ሴቶችን ካስተማረ ብዬ ላኩልሽ። አደራ ስሜን እንዳታስገቢው። አሁን የምኖረው አዲስ አበባ ነው፣ ግን ሁሉም ነገር የተፈጸመው ወደዚህ ከመምጣቴ ከ5 ዓመት በፊት ነው። ያኔ 17 ዓመቴ ነበረ። እናም የምኖረው ከቤተሰቦቼ ጋር ነው። አንድ ታናሽ ወንድም አለኝ። እኔ 11ኛ ክፍል ነበርኩ፣ ታናሽ ወንድሜ ደግሞ 7ኛ። እናም የወንድሜ ትምህርት ቤት ልጁን ለማድረስ የሚመጣ አንድ ሰው ነበረ። ታሪኩ እዚህ ነው የሚጀምረው፣ በደንብ አዳምጡኝ። ያ ሰውዬም ልጁን ለማድረስ በሚመጣበት ጊዜ ሁል ጊዜ በየቀኑ ስለምንተያይ ልክ እንደምንተዋወቅ ተሰማንና ሰላምታ መለዋወጥ ጀመርን። ከዛም አልፎ ተርፎ ደግሞ መረጃ ለመለዋወጥ በሚል ሰበብ ስልክ ተቀያየርን። ነገር ግን አይምሮዬ ውስጥ ስለሱ ምንም ሌላ ሀሳብ አልነበረኝም። ከዛም አልፎ አልፎ መደወል ጀመረ። መግባባት ስንጀምር ደግሞ ከሚስቱ ጋር እንደተለያዩ፣ ልጁን ብቻውን እንደሚያሳድግ፣ ህይወት በጣም እንደፈተነችው ብዙ ነገር ነገረኝ። ምን ብዬ ማጽናናት እንዳለብኝ በማላውቅበት በዛ ሞመንት እንኳን አይዞህ በቃ ያልፋል ምናምን እያልኩ ያለ እድሜ እየመከርኩት መጣሁ። መደዋወላችን በጣም ጨምሮ በቀን ከ3 እስከ 4 ጊዜ መደዋወል ጀመረን። እናም ቤቢን አድርሼ ስመለስ አንዳንዴ እሱ እኔን መሸኘት ጀመረ። መግባባታችን በጣም እየጨመረ ሄደ። ባላሰብኩት መንገድ ታዲያ ከዚህ ሰውዬ ፍቅር ያዘኝ። ግን አልነገርኩትም፣ ምክንያቱም በሴት እንደተጎዳ ከዛም አልፎ ብዙ እንደተበደለ ስለነገረኝ እድሜውም ከኔ ጋር ተመጣጣኝ ስላልነበር ልነግረው አልፈለኩኝም። የሆነ ቀን ጠዋት ላይ ታዲያ ወደ 4 ሰዓት አካባቢ ኤግዛም ተፈትኜ ስወጣ ምን እንዳንቀዠቀዠኝ በማላውቀው ሁኔታ ላይ ስልኬን እንኳን ይዤ ባልመጣሁበት ሁኔታ ዘበኛዋን ካላስደወልሽኝ ብዬ ጭቅጭቅ አድርጌ ደወልኩለት። ከዛ ብር ላይ ያለ እስኪመስለኝ ድረስ ወዲያው ነበር የመጣው። እናም ምሳ ልጋብዝሽና እናውራ፣ ብዙም ማውራሽ ነገር አለኝ አለኝ። እሺ አልኩኝ። ተከትዬው ሄድኩ። አካባቢያችን በጣም ትልቅ የሚባል ሆቴል ነበር። ልክ ሃይሌ ሪዞርት ምናምን ልክ እንደሚባሉት በጣም ትልቅ የቱሪስቶች መናኸሪያ የሆነ ትልቅ ሆቴል ነበር እና እዛም ይዞኝ ሄደ። ሰምቼው የማላውቀውን ምግብ አዘዘ። ምንም ነገር ማውራት ባልጀመርንበት ሰዓት ላይ ሊስመኝ ሞከረ እና በጣም ደነገጥኩኝ። እንዲህ ምን ሆነህ ነው? ሰው እኮ እያየን ነው ብዬ ነገርኩት። በዛ ሰዓት ላይ አትደንግጪ፣ ምንም አትፍሪ፣ ሁሉም እዚህ ያለው ሰው ምንም ነገር አዲስ ነገር አይሆንበትም፣ የተለመደ ነገር ነው፣ አንቺ ልጅ ስለሆን ስለፈራሽ ነው አለኝ። በግምት እሱ 35-36 ዓመት ይሆነዋል ብዬ አስባለሁ። ከዛም መጣሁ ብሎኝ ተነስቶ ሄደ። 5 ደቂቃ አካባቢ ቆየ። በዛው ትቶኝ የሄደ መስሎኝ በጣም ጨንቆኝ ደንግጬ ነበር፣ ምክንያቱም ምግብ ታዞ ነበር። ከዛም ቶሎ ተመልሶ መጣና እጄን ይዞኝ ነይ አለኝና ብድግ እንድል አደረገኝ። በጣም ደነገጥኩኝ። እንዴ ወዴት ነው ስለው ነይ ፕራይቬሲ ያስፈልገናል፣ ብቻችንን ሆነን እንድናወራ ብዬ ነው፣ ብዙ ማውራሽ ነገር